ሰላም እንዴት ናችሁ? እህታችሁ ዲቦራ ፍቅረ ስላሴ ነኝ። ዛሬ ልዩ በሆነ መልእክት ወደ እናንተ መጥቻለሁ። እግዚአብሔር ይህንን መልእክት እንዳስተላልፍላችሁ እስፔሻሊ አሁን ባለው በመጨረሻው በዚህ ባበቃው ዘመን ይሄንን ራዕይ አሳይቶኛል። በዛ ቀን ላይ በጣም የሚያስደነግጥ እናም ደግሞ ለቤተክርስቲያን በጣም የሚያነቃ አዌክን ሊያደርግ የሚችል ራዕይን አሳይቶኛል። ሶ ሲምፕሊ ያንን ራዕይ ወደ እናንተ ያስተላልፋለሁ። ቢኮዝ አደራም ስለሆነ ግዴታም ስለሆነ ሆሊ ስፒሪትም ደግሞ በጣም በዚህ ጉዳይ ላይ በጣም ስላስጨነቀኝ በዛ ቀን ላይ አንኤክስፔክትድ በሆነ ሞመንት ላይ ነበር ያንን ራዕይ ያየሁት። በፍጹም ኤክስፔክት አላረኩም። ሞመንት ራዕዩን በጀመርኩኝ ሰዓት ላይ የሆነ ፎቅ ላይ ነበርኩኝ፣ አራውንድ ፎርት ፍሎር ላይ። እዛ ፍሎር ላይ በመስታወት የተሰራ ፎቅ ነበረ። እዛ ፍሎር ላይ በጣም ኃይለኛ የሆነ ለቅሶ፣ ድንገት ኃይለኛ የሆነ ጩኸት፣ ለቅሶ፣ ሐዘን፣ መዋከብ ነበረና በዛ ሞመንት ውስጥ በመስታወትም ወደ ውጭ ሳይ በጣም ሰው ወዴት እንደሚሮጥ አያውቅም፣ ወዴት እንደሚያመልጥ አያውቅም፣ ምን እንደተፈጠረ አያውቅም። እና ምንድን ነው ብዬ ውስጤን ሆሊ ስፒሪትን ስጠይቅ በዛው ሞመንት ውስጥ ሆሊ ስፒሪት this is the rapture፣ ይሄ ንጥቀቱ ነው ብሎ ነገረኝ እና ንጥቀቱ እንደሆነ ተረዳው። እና በጣም ብዙ ሰዎች የሚወዳቸውን ሰዎች፣ ብዙ ሰዎች አጠገባቸው የነበሩ ሰዎች ሉዝ ሲያደርጉ የነበረው ድንገተኛ የሆነ ድንጋጤ፣ ሐዘን፣ ምን እንደተፈጠረ አንደርስታንድ አለማድረግ፣ ፕሮባብሊ ደግሞ የተወሰነ የባይብል ኖሌጅም ያላቸው ሰዎች ከሆኑ ደግሞ ራፕቸሩ እንደሆነ በመረዳት በብዙ ሐዘን ውስጥና በብዙ ሾክ ውስጥ ሆነው ነበረና in that moment ኃይለኛ የሆነ ሐዘን፣ ሆፕለስነስ፣ ግሪፍ በቃ በምድር ላይ ሰው እንግዲህ የሚወደውን ሰው ሉዝ ሲያደርግ ነው ይመስለኛል በጣም ኤክስትሪም የሆነ ፔንን እና ኤክስትሪም የሆነ ፊሊንግ ይሰማዋል ብዬ ማስበው። ግን በዚህ ምድር ላይ እንደዚህ አይነት ሆፕለስነስ ይኖራል ብዬ አስቤ ማለቅ I do not think ያ ሆፕለስነስ ይኖራል ብዬ አላምንም። ቢካዝ ያ ራፕቸር ማለት ሆሊ ስፒሪት የሚሄድበት፣ ሆሊ ስፒሪት በምድር ላይ ድዌል የማያደርግበት ሞመንት ነው። ሶ when the Holy Spirit goes፣ ሆሊ ስፒሪት ሲሄድ ሆፕ ቫኒሽ ያደርጋል፣ ይጠፋል። ያ ኮምፎርት የሚያደርገው ምድሪቱን ባላንስ አድርጎ የያዘው የእግዚአብሔር መንፈስ በዛ ሞመንት ውስጥ ቸርችን ፕሮቴክት ለማድረግ ከዛ ከሰባቱ መከራ ዘመን ፕሮቴክት ለማድረግ ያንን ኮት አፕ ነው የሚለው ባይብል። the moment snatch up ባደረገ ኮት አፕ ባደረገ በዛ ሞመንት ውስጥ የሚሰማው ሐዘን፣ ሰዎች የሚሰማቸው ኮንፊውዝመንት በጣም ዲፍረንት ነው ብዬ አስባለሁ። እና በዛ ሞመንት ውስጥ የተሰማኝ ኃይለኛ የሆነ ግሪፍ ነው እና ምንድን ያልኩት ሆሊ ስፒሪት ጊዜ ያለን መስሎኝ ነበር ብዬ ወዲያው ሪግሬት ወደ ማድረግ ወዲያው what could I have done more፣ ምን ላደርግ እችል ነበረ፣ ታይም ያለን መስሎኝ ነበር ብዬ በዛ ሞመንት ውስጥ በጣም አዘንኩኝ። ብዙ ሰዎች በዛ ሰዓት ውስጥ ይሯሯጣሉ፣ ተሊላሉ፣ ያለቅሳሉ፣ ይጮዋሉ እና ያው በዛ ራዕይ ውስጥ ምን አየው? I was on the fourth floor፣ አራተኛ ፍሎር ላይ ነበርኩኝ። ግን መንፈስ ቅዱስ ምን ያሳየኛል? ከግራውንድ ላይ ሰዎች ከኤንትራንሱ ላይ የታጠቁ ሽጉጥ የታጠቁ ፊታቸው የማይታይ ሙሉ ጥቁር የለበሱ ቡሌት ፕሩፍ ሱቶችን ያደረጉ ሶልጀሮች
ሲገቡ አየው እና እየገቡ ወዲያው ሰዎችን question ያደርጋሉ። የሚጠይቁት ጥያቄ ምንድነው? have you received the mark? ያንን ድምፅ ነው የምሰማው። have you received the mark? have you received the mark? ያንን ድምፅ እሰማለሁ እና the moment ሰዎቹ አልፈልግም no I do not want the mark ብለው ሲመልሱ they shook them በዛ ቅስፈት ውስጥ they shook them and በጣም ብዙ ሰዎች ሲሞቱ አየው። በጣም ብዙ ሰዎች አልፈልግም ያሉ ያንን ማርክ ሲገደሉ አየው። so ያንን ባየውበት ሰዓት okay I have to get out of this building በማለት ከዚህ ፎቅ ውስጥ ላምልጥ ከዚህ ፎቅ ውስጥ ልውጣ ብዬ so በዛ ኤግዚት ስቴር ውስጥ ሮጬ ወደ ሌላኛው ፎቅ ወደ ሌላ ፎቅ ልግባ እያልኩኝ እያሰብኩኝ እንደዛ እየሮጥኩኝ እገባለሁ። so ወደ ሌላኛው ፎቅ ስገባ ደግሞ ወዲያው ኤንተር ያደረኩት የሆነ ፍሎር ላይ ነው። የሆነ ፍሎር ላይ ኤንተር እንዳደረኩኝ ምን አያለው so የህፃናት I think it's a school so የህፃናት ትምህርት ቤት ነገር ነው። it's a small school በጣም አነስ ያለች እና የሆነች ሴት አለች አስተማሪ ናት ሌዝቢያን ብላ ጽፋለች ቦርዱ ላይ እና ህፃናቶች ያለው 10 9 10 ምናምን እንደዚህ ህፃናቶችን አያለው። ከዛም የሚያንሱ የተወሰኑ ህፃናቶችን አያለው እና ሆሊ ስፒሪት ምን ይለኛል ኮራፕት እያደረገቻቸው እንደሆነ በእውቀት ፌል ባደረገ እውቀት ህፃናቶች ኮራፕት እየተደረጉ እንደሆነ እና ይሄ ኮራፕት የሚያደርጋቸው እውቀት የእግዚአብሔርን ኪንግደም ኢንሄሪት እንዳያደርጉ ሊሚት ሊያደርጋቸው እንደሆነ ሆሊ ስፒሪት ነገር so this knowledge a darkness knowledge ነው። ይሄ knowledge የጨለማ knowledge ነው። ይሄ knowledge እግዚአብሔር የማይከብርበት knowledge ነው። እውቀት ደግሞ it's the most powerful thing on this earth ነፍሳችን የሚያዝበት ነገር ነው። መንፈሳችንም ደግሞ በንጹህ እውቀት አእምሯችን ይታደሳል አይደለ? ከዛ መንፈሳችንም ደግሞ እረፍትን ያገኛል። ቆሻሻ በሆነ knowledge ደግሞ ፌል ባደረገ knowledge whatever age it is ልጆቻችሁ whatever age they are ፌል ያደረገ corrupt knowledge ውስጥ devil build ካደረጋቸው they will corrupt they cannot inherit the kingdom of God. You see ስለዚህ even Adam and Eve በእውቀት ነው ፌል ያደረጉ that is why knowledge is very powerful and the Holy Spirit አስረዳኝ ይሄ ፌል ያደረገ knowledge ይሄ የdarkness knowledge ልጆችን ህፃናቶችን beautiful kids corrupt ያደረገ እንደሆነ Holy Spirit ተናገረኝ። በጣም አዘንኩኝና በዛ ሞመንት ውስጥ ምን ያለው these still soldiers ከአንድ ፎቅ ወደ አንድ ፎቅ መንገድ ላይ still ሰዎች እየገደሉ እንደሆነ እሰማለሁ ፊል አደርጋለሁ። so ከዛ ቦታ መውጣት አለብኝ ብዬ ወደ ground floor ወጥቼ ምን እላለሁ Holy Spirit ጊዜ ያለኝ መስሎኝ ነበር። I thought I had time. I thought I had time to preach the gospel. I thought I had time to be good. I thought መልካም ለመሆን ጊዜ ያለኝ መስሎኝ ነበር። ወንጌልህን ለመስበክ ጊዜ ያለኝ መስሎኝ ነበር። ያንተን አጀንዳ ለመኖር የተናገርከኝን ወንጌልን ስበኪ ነፍሳትን አድኚ ብለህ ስትነግረኝ ልመጣ ነው ብለህ ስትነግረኝ የእውነት በዚህ ቅስፈት ውስጥ ትመጣለህ ብዬ አላሰብኩም ነበር። ጊዜ ያለኝ መስሎኝ ነበር። በጣም ሆፕለስ በሆነ ፊሊንግ ውስጥ አዝኜ በእኔ ምክንያት ብዙ ነፍሳቶች ሊድኑ የቻሉ እንዳልዳኑ በዚች አጭር ቅስፈት ውስጥ እንዴት ኢየሱስ ይመጣል ብዬ በጣም በውስጤ አዝኜ brothers and sisters የክርስቶስ ኢየሱስ መምጣት ለዳኑት ደስታ ነው፣ እረፍት ነው፣ rapture it is the most beautiful thing ለኛ። ግን you know ላልዳኑትና or በክርስቲያን ላይፍ ውስጥ አለን ብለው ሉክዋርም የሆነ ክርስቲያኒቲ ለሚኖሩ ሰዎች ኃጢአትን መርጠው ለሚኖሩ ሰዎች
You know, I did not say ደካማ ነው። I did not say ክርስቲያን አይደክምም እያልኩ አይደለም. Of course ክርስቲያን ይደክማል. But at the same time, Christian repent ያደርጋል. Because there is the Holy Spirit inside of that person. በዛ ክርስቲያን ውስጥ መንፈስ ቅዱስ እስካለ ድረስ repent ያደርጋል. Repent ማለት ደግሞ it is not about the words that you say. ስለምትናገረው ቃል አይደለም. ስለምታወራው ቃል no Lord forgive me ስለማለት. Repentance is shifting from that action. Complete የሆነ change ነው repentance. You see, ስለዚህ ያንን ታደርጉ ስለነበረው ነገር or whatever sin it is, whatever it is, repentance ማለት ከዛ ነገር totally by the grace of God መለወጥ መቀየር ማለት ነው። ስለዚህ እነዚህ lukewarm የሆኑ ክርስቲያኖች እነዚህ እዛ rapture ውስጥ I saw Christians. So I saw Christians. I don't know those Christians የሚኖሩት የኃጢአት ላይፍ እንደሆነ ግን ተረድቻለሁ። Those Christians የሚኖሩት completely day to day ሲንን እየመረጡ ለኃጢአታቸው repentanceን ሳይሆን ያንን ኃጢአት ኮንፈርት የሆነ ዞን ለራሳቸው እየመረጡ ሲኖሩ የነበሩ እንደሆኑ ተረድቻለሁ። rapture ለክርስቲያኑ ደስታ ቢሆንም ለኛ እረፍት ቢሆንም በጣም የሚያስደስት the most beautiful thing Christን በአየር ላይ with the clouds የሚቀበለን እና we'll go to heaven with that specific moment. It's a beautiful thing. ግን for the ones that are living a sinful life day to day, for the ones that have chosen sin, ልባቸው rebellious በሆነ ኃጢአትን መርጠው ለሚሆኑ whether it's pastors, prophets, whatever title that you have, trust me, it does not matter. It does not matter. It does not matter. በፍጹም ማተር አያደርግም። ስለ ጊፍት አላምንም አይደለም። I believe in the gifts of the Holy Spirit. I believe. And I believe I'm a person with a gift. I'm not lonely. ግን ታይትል አለን ብለው የእግዚአብሔር ኃይል ይገለጥብናል ብለው ዴይ ቱ ዴይ በኃጢአት ውስጥ የሚኖሩት አገልጋዮቻችን please, there is blood upon your hands. There is blood. ምክንያቱም በእናንተ ምክንያት ብዙ ሰው ሊድን ይገባል። በእናንተ ምክንያት ብዙ ሰው holy የሆነ ላይፍ ሊኖር ይገባል። Holiness is important to God. And I'm not saying self-righteousness. I'm saying the holiness of the Holy Spirit. I am saying the righteousness of the Holy Spirit. Day to day, and righteousness, በውስጣችሁ ውስጥ ባወራችሁ or meditate ባደረጋችሁት ቁጥር holiness ከውስጥ የሚወጣ የሚገለጥ ነገር ነው። Because so what I'm trying to say is the rapture ለብዙ ላልዳኑ ሰዎች ሀዘን ነው። ምክንያቱም የመከራ ዘመን ከፊት ለፊታቸው እንዳለ እንትን የሚያደርግ ነገር ስለሆነ please, what I'm saying is let's be awakened. So በዛ ሞመንት ውስጥ እንደዛ ፊል እያደረኩኝ እንደዛ እያዘንኩኝ እንደዛ እንትን እያደረኩኝ እየሮጥኩኝ I thought I had time ጊዜ ያለኝ መስሎኝ ነበር እያልኩኝ somehow it was a very beautiful thing. በዛ ሞመንት ውስጥ ነው የሚያየሁት ወደ ነጭ እርግብ ተለውጬ ወደ ሰማይ ስበር አያለሁ እና ልክ ከዛ ቪዥን ውስጥ awaken እንደሆንኩኝ በጣም አለቀስኩኝ። I cried a lot because እንዳልኳችሁ የብዙ ሰውን ነፍስ በእጃችን ላይ እንደያዝን ይሰማኛል። የብዙ ሰዎችን ህይወት የብዙ ሰዎችን ነፍስ በህይወታችን ላይ በምንኖረው ህይወት በምናገለግለው አገልግሎት እግዚአብሔርን በሰጠን ስጦታ እንዴት እየኖርን እንደሆነ ራሴንም question አደረኩኝ። በጣም ቤተክርስቲያንን question አደረኩኝ። Church, this is not the time for division. ይሄ ጊዜው አይደለም የዲቪዥን ታይም። የመጨረሻው ሰዓት ላይ ነው ያለነው።
ምናልባት ይሄ መልእክት በብዙ ሰዎች ተናግረው ብዙ ሰዎች ኢየሱስ ይመጣል ብለው ስለነበረ slightly or lightly whatever ሊወሰድ የሚችል መልእክት በብዙ ሰዎች ልብ ሊሆን ይችላል። it might be because ኢየሱስ ይመጣ ነበረ ተብሎ ዛሬም ከብዙ ዓመታት በፊት ይነገር ነበረ ይሄ ፕሮፌሲ። እመኑኝ ግን አሁን ብዙ ፕሮፌሲዎች fulfill አድርገዋል። For the rapture, almost every prophecy fulfill አድርገዋል። ለራፕቸሩ የምንጠብቀው ፕሮፌሲ የለም። So Jesus is coming to take the church. ቸርችን ሊወስድ ኢየሱስ ተዘጋጅቷል። ቸርችን ሊወስድ ሊነጥቅ ኢየሱስ ተዘጋጅቷል። He is coming soon. He is coming to take the church. And then after the seventh tribulation, we will come with him, with angels. And now በምድር ላይ ሁሉም ያዩታል. Every knee will bow to his name. Every knee will bow to the King of glory. Every knee will shout his name. Hallelujah. Glory be to God. Glory be to God. ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ይመጣል ይሄ ኢየሱስ። ይመጣል የክብር ኢየሱስ። ይመጣል ይሄ እግዚአብሔር የተናገረውን ቃል ያደርገዋል። ይሄ ፕሮፌሲ በእውነት ይፈጸማል። ግን ሲፈጸም እኛ እጅ ላይ ምን አለ? ግን ሲፈጸም ምንድነው በህይወታችን ያደረግነው? What is it that we have done that is so meaningful? What is it? Is it about preaching on stage? No, it's not about preaching. It's about living a life that is worth it. ትክክለኛ worth የሚያደርግ life, whether it's on stage or private life. It's about living right with God. ያ ነው በእግዚአብሔር ፊት፣ ያ ነው በክርስቶስ ፊት፣ ያ ነው ወገኖቼ ሆይ brothers and sisters፣ ያ ነው ቫልዩ ያለው በምን ያህል ፍቅር አገልግየዋለሁ፣ ቫልዩ ያለው በምን ያህል forgiveness አገልግየዋለሁ፣ በምን ያህል ልብ ምን አይነት ልብ ይዤ አገልግየዋለሁ። rebellious የሆነ ልብ ይዤ ያገለገልኩት? ለጥቅሜ ብቻ ነው ያገለገልኩት? What is it that I have done? So ይሄንን ራሴንም question አደርጋለሁ። ቤተክርስቲያንንም question እናድርግ። አገልጋዮችንም question እናድርግ። because ሁሉም ወደ ራሱ እንዲመለከት ነው። ሁሉም ነው የሰውን ብቻ ሳይሆን የራሳችንን እንድንመለከት፣ የሰውን ብቻ ሳይሆን የራሳችንን እንድናይ፣ ሁሉም የራሱን ሩጫ ይሩጥ፣ ሁሉም የራሱን መንገድ ያጽዳ፣ ሁሉም ክርስቶስን ብቻ ይከተል። The King of Kings, the Lord of Lords, the mighty King, the ruler of kings, the Prince of Peace, the mighty Counselor, ይመጣል. He will come, and when he comes, he is not coming like a baby. He is coming like a king. He is coming with glory. He is coming with a consuming fire. He is coming to judge this world. So believe. Amenu. ዛሬ መንፈስ ቅዱስ ሆይ, Holy Spirit, I pray. I know I am young. I know I am not perfect. ግን ዛሬ I pray, መንፈስ ቅዱስ, that you reach out, እነዚህን ሰዎች reach እንድታደርግ፣ ቤተክርስቲያንን reach እንድታደርግ፣ ሪቫይቫልን እንድታስነሳ፣ የተናገርከንን ያንን ቃል እንድትፈጽም፣ ሪቫይቫልን እንድታስነሳ፣ የተናገርከንን ያንን word እንድትፈጽም፣
መንፈስ ቅዱስ ሆይ ቤተክርስቲያንን ሙሉ በሙሉ እንድታስነሳ ሆሊ ስፒሪት እጸልያለሁ። የሊደሮቻችንን ልብ እንድትቀሰቅስ እጸልያለሁ። I pray move አድርጋቸው ካሉበት any type of destruction protect አድርጋቸው እግዚአብሔር ሆይ deliver those that need to be delivered። መንፈስ ቅዱስ በኢየሱስ ስም ቸርችን አስውብ፣ ቸርችን አነቃቃ። Holy Spirit ሐሰተኛ የሆነውን ከህይወት ላይ ከቸርቻችን ላይ በኢየሱስ ስም ቁረጥ። የሚያስተውን ሁሉ ከመንገዳችን ላይ አንጻ። መንፈስ ቅዱስ አብረህን ሁን። መንፈስ ቅዱስ አንጸን። መንፈስ ቅዱስ አብረህን ሁን። ማህሉ ካራሼት ረበሄዲ ላባሃዶስቴ I pray for the church and for the pastors and for the leaders and for the prophets and for the singers, for every gift, for the teachers, the priests, the pastors, and for the members and for the normal people that are just living their lives. ያንተ ኃይል በእነሱ ላይ እንዲያርፍ፣ ይሄ ኃይል ደግሞ መንፈስ ቅዱስ የሚያስውብ፣ ይሄ ኃይል ኃጢአትን የሚያስንቅ፣ ይሄ ኃይል ምኞትን ሁሉ የሚያስንቅ፣ ፎከስ አንተና አንተ ብቻ እንድትሆን፣ የቸርቹ ፎከስ አንተ ብቻ እንድትሆን፣ this division እንዲቀር፣ this division እንዲቆም፣ ይሄ የጠላት destruction እንዲቆም መንፈስ ቅዱስ I pray Holy Spirit, I pray እንድታነቃን፣ I pray እንድታስነሳን፣ I pray የሚገርሙ ወጣቶች እንዲትነሱ፣ I pray እንደተናገርከኝ ዳግም ሪቫይቫል አስነሳለሁ እንዳልከኝ ሪቫይቫል አሁን እንዲነሳ፣ ልዩ የሆነ የእግዚአብሔር ኃይል፣ የመንፈስ ቅዱስ ኃይል፣ የቅድስና ኃይል ጌታዊ ቤተክርስቲያንን እንዲያገኝ፣ አንዱ አንዱን እንዲወጋ ሳይሆን አንዱ አንዱን እንዲያነሳ፣ አንዱ አንዱን እንዲበድል ሳይሆን አንዱ አንዱን እንዲያስተካክል፣ መንፈስ ቅዱስ እንዲያነጻ መሆሬ ካለማሳት በኢየሱስ ስም መንቃት እንዲሆንልን ጸልያለሁ። መንቃት እንዲሆንልን ጸልያለሁ። I pray in the name of Jesus, Yeshua HaMashiach, the King of Kings, the Lord of Lords. I pray that you'll awaken us in the name of Jesus.